ደርሷል። ልጅ ያከብር ዘንድ በስጋሙ ላይ ስልጣን እንደሰጠው ለሰጠው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅን አክብሯልና እውነተኛ አምላክ ብቻ የሆን ካንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኝን ስራ ፈጽሜ በምድር አከበርኩ። አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ ደግሞ በራስ ዘንድ አክብረኝ ይላል። ኦኬ በደንብ እያስተውልክ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ። እውነተኛ አምላክ ብቻ የሆንከውን አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት የሚል ሀሳብ አለ። ከታች ደግሞ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ ይላል። አሁን ሸገሬው ይሄን እንዴት እንረዳዋለን የሚለውን ደግሞ የራሳችን የክርስቲያኖች መጽሐፍ ትርጉም አለ፣ ኮመንተሪዎች አሉን። ይሄን እንዴት ነው የምንረዳው የሚለውን ላሳየ። ይኸው የዮሐንስ ወንጌል ምዕራፍ 17 ዘከ መጸለ ኢየሱስ የጸለየበት ክፍል ይላል። ኦኬ ወይም የክርስቶስ ጸሎት ይላል። ኦኬ ይህን ተናግሮ ግዕዙን እየዘለኩ ላምብል ግዕዙን ስለማታውቀው ይህን ተናግሮ ጌታችን ኢየሱስ ክርስቶስ ዓይኑን ወደ ሰማይ አቀና። ምን ማለት ነው? ሀተታ ይላል። ሀተታ ማለት ማብራሪያ ማለት ነው። ወይም እኛ የምንረዳው እንዴት ነው? እስካሁን ከደቀ መዛሙርቱ ጋር ይነጋገር ነበር፣ እንግዲህ ወዲህ ግን ከአብ ጋር ለመነጋገር ከደቀ መዛሙርቱ ጋር እስከዛ ሰዓት ድረስ ያወራ ነበረ። ልክ ሰዓቱ ደርሷል። ሰዓቱ ደርሶ ያላለበትን ገብተዋል። ሸገሬው የክፍሉ ሙሉ ሀሳብ መረዳትን መጀመሪያ ቼክ ላድርግ። ሰዓቱ ደርሷል። መሞቻው ሰዓት በጣም ጥሩ። የመጣበት ትልቁ ዓላማ እሱ ስለሆነ ከዛ ከአብ ጋር ይነጋገር ጀመር ይላል። ወይቤ አባ ግዙ ልቶ እሺ ምን አለ ይላል? አባቴ ሆይ ልጅህን ትገልጸው ዘንድ ጊዜው ደረሰ፣ ወከመ ልጅህም ደግሞ ያመሰግን ዘንድ አለና ው ለምእመናን የዘላለም ሕይወት የሚገኝበትን ይሰጣቸው ዘንድ እኛ በክርስቶስ ሞት ሕይወት አገኘን ብለን እናምናለን። ክርስቶስ የመጣበት ትልቁ ዓላማ ስለኛ ቤዛ መሆን ነው። ስለዚህ ሕይወት የሚገኝበት የመስቀል ስራው ነውና ለምእመናን ለእኛ ለሰዎች የዘላለም ሕይወት የሚገኝበትን ይሰጣቸው ዘንድ የዘላለም ሕይወት የሚገኝበትን ሃይማኖትም ያስተምራቸው ዘንድ በስጋዊ በነፍሳዊ ሁሉ ላይ እንዳሰለጠንከው መጠን ልጅህም ይገልጽል ዘንድ አለ። ቀጠለና የዘላለም ሕይወት የሚገኝበት አንተ ያመጣው ክፍል መጣሁን ምን አንተ ብቻ አምላክ ሆንክ የሚለውን ስናብራራው የዘላለም ሕይወት የሚገኝበት ሃይማኖትም አንተ ብቻ የባህሪ አምላክ እንደሆንክ ያው እዚህ ጋር ኢየሱስ ክርስቶስ የላከው ኢየሱስ ክርስቶስ የባህሪ አምላክ እንደሆነ ያውቁ ዘንድ ነው። እንዲያውቁ መሆን ነው። ቢያውቁ በጎ ነው። ቢያውቁ የዘላለም ሕይወት የሚገኝበት ሃይማኖት ወይም ትምህርት ይህች ናትና። አየህ ይኸው የእኛ ኮመንታሪ እንደዚህ ነው የሚያስቀምጠው። ምን ክርስቶስ ይህን ሲናገር የባህሪ አምላክ አንተ እንደሆንክ፣ ምክንያቱም አባቴ ነው አብ ይላቸው ነበርና፣ ስለዚህ የባህሪ አምላክ እንደሆንክ እንዲያውቁ እኔም ደግሞ የላከኝ ልጅህ ኢየሱስ ክርስቶስ የባህሪ አምላክ እንደሆንኩ ያውቁ ዘንድ ይህንን ማወቅ ደግሞ በጎ ነው። ለምን ቢያውቁና ቢቀበሉ ምን ስለሚያገኙ የዘላለም ሕይወትን የሚያገኙበት ስለሆነ ብሎ በዛ ክፍል ውስጥ ልክ አሁን ለምሳሌ አንተ ቁርአኑን በተፍሲር በሐዲስ እንደምትፈታው ማለት ነው። እኛም መጽሐፍ ቅዱሳችን ምን አለን? ማብራሪያ ትርጓሜ አለን። ስለዚህ ያንን ክፍል ሲፈቱት ያው ምን ይላል? እውነተኛ አምላክ ብቻ ሆንክ አንተን። ከዛ ቀጥሎ ግን ምን አለ? የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህችም የዘላለም ሕይወት ናት። ኦኬ አብን ብቻ ማወቅ አይደለም፣ ኢየሱስ ክርስቶስንም ራሱ ማወቅ። ክርስቶስን ታዲያ እንዴት ያውቁት ነው? አሁን አየው፣ ክርስቶስ እንዴት ያውቁት ሲባል ክርስቶስን ማወቅ አብንም ደግሞ አምላክ ብቸኛ አምላክ ብሎ የባህሪ አምላክ ብሎ ማመን፣ ክርስቶስን ማመን ምን ይሰጣል? የዘላለም ሕይወትን ይሰጣል። ይኸው ምን ስለሆነ እርሱ ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር ነው ብሎ ማመን የዘላለም ሕይወት ስለሆነ። ሸገራን ጠይቅ ጌታን የሰቀሉት ለምንድን ነው? አይሁዶች ምን ጥፋት ስላጠፋ ነው? ምን ስላደረገን የሰቀሉት? አስተምህሮታቸውን ስለሚቃወም ከጨረስን እዚህ ላውራበት። ምን ስላለ
ያው እንደናንተ አስተምህሮት ጊዜው ስለደረሰን አይደለ? ለመሰቀል ስለመጣ ነው የተሰቀለው። ጥያቄው እሱን አልጠየኩህ። የጠየኩህ አይሁዶች የሰቀሉት ጌታ ምን ስላለ ነው? ንገረኝ። አይ ንገረኝ እንጂ ቅድም እኮ ስታወራ ነበረ። ድንጋይ ሊወግሩት ያነሱት ለምንድን ነው? በወቅቱ ሊወግሩት የነበረው አምላክ ነኝ ያለ መስሏቸው። አምላክ ነኝ ስላለ መስሏቸው ሲሆን ስላለ ነው እንጂ አላለም። ኦኬ ላሳየህ። አምላክ ነኝ አለ። እኔና አብ አንድ ነን። ቅድም እኮ ልመልስለት ስል አፋፌን አለኝና ከዛ ወረደ። እኔና አብ አንድ ነን ካለ ሐዋርያቶችም ጋር አንድ ነን ብሏል ኢየሱስ ራሱ አይደለ? ስለዚህ ሐዋርያቶችም አማልክት ናቸው። ችግር እኮ አታዳምጥም አንተ። ይኸውልህ ችግሩ አታዳምጥም። እስቲ አሁን አታስጨርሱኝማ። አንዴ ስማኝ። ለምሳሌ መሐመድ እኔና አላህ አንድ ነን ማለት ይችላል? በባህሪ በፍላጎት ከሆነ ሊሆን ይችላል። ለምሳሌ አንተ ከወንድምህ ጋር እኔና እኮ ገሌ አንድ ነን ትል። ስለሱ አይደለም የጠየቅኩህ። እኔ ከአምላክ ጋር አንድ ነኝ ያልኩ። አሁን መሐመድ ከአላህ ጋር አንድ ነኝ፣ እኔና አላህ አንድ ነን ያለበት ማስረጃ አስጠኝ። ያሉበት ቦታ የለም። ነገር ግን እንደ አስተምህሮት እንደ ፍላጎት ከሆነ ማለት ይችሉ ነበረ። አንተ ትችላለህ እኔና አላህ አንድ ነን ማለት በፍላጎት በድርጊት? አንተና አላህ አንድ ናችሁ? ከአላህ ጋር ልትወስደው የምትችለው አንተ በአምልኮ ሊሆን ይችላል። ኖ ንጽጽር አሁን ያን ቃል ማንጠቀመው ያንን ቃል ማንጠቀመው ለአምልኮ አይነት ነገር ስለ እያዳመጥከኝ ወንድሜ፣ ይኸውልህ ንጽጽሩ የሚደረገው ከአምላክ ጋር ነው፣ ከመለኮት ጋር ነው ንጽጽሩ እየተደረገ ያለው። እኔና አላህ አንድ ነን ማለት ትችላለህ ወይ? አላህ አምላክ ነው መለኮት ነው ብለህ ስለምታምን እኔና አላህ አንድ ነን ማለት ትችላለህ አንተ? በመለኮት አይቻልም። ነገር ግን በወቅቱ ደግሞ እስራኤሎች ነብያቶች ስላንተን የጠየኩ ሰገሬው ፕሊስ የጠየኩ እኔና አላህ አንድ ነን ማለት ትችላለህ ወይ? ነገርኩ። በአምልኮ ስለሚወሰድ አልችልም። አትችልም። ምክንያቱም ኮምፔር ያደረገው ከምን ጋር ስለሆነ ራስህን ከምን ጋር ስለሆነ ቀጥል መልስልኝ። ከምን ጋር ስለሆነ አትችልም ያልከው ከምን ጋር ኮምፔር ስላደረግ ነው? ራስህን ኮምፔር ሳይሆን በፍላጎት በሚለው ውሰደው። እኔ እንደሱ ኦኬ። ኮምፔር ያደረገው ከማን ጋር ነው? ራስህን። ፍላጎትም አንተ አድርገው በውስጡ ግን ራስን ኮምፔር እያደረግ ያለው በፍላጎት ከማን ጋር ነው? በዛ ከሆነ ከአምላክ ጋር ራስን በፍላጎት በድርጊት እንደ ማለት ነው። ትችላለህ ከአምላክ ጋር ራስህን አንድ ነን ማለት? አሁን አልችልም አልኩ እኮ። አትችልም። በጣም እሺ። በመለኮት ሊሆን ስለሚችል በእስልምናው ያለ ነብይ አንድ ስጠኝ። እኔና አላህ አንድ ነን። አንተ አትችልም። ኦኬ አንተ ጨረስን። በእስልምናው አንድ እኔና አላህ አንድ ነን ያለ ሰው አለ? የለም። ግን ማለት ይችሉ ነበር። አሁን እኮ ለአንተ ያህንን ወስደ አወሳሰብከው እንጂ ኢየሱስ ሐዋርያቶችም አንድ ነን ብሏል አይደለ? ለምን ያለን አታየው? እሱን አሳይሃለሁ ምን ማለት እንደሆነ። እሱን ትፈታላለሁ። እኛ እኮ የተጻፈውን እንፈታልሃለን። ምንም ችግር የለውም። አንተ ግን አትችልም። አየኸው? መሐመድም አይችልም። አንድ ሙስሊም ተነስቶ እኔና አላህ አንድ ነን ማለት አይችልም። ትችላለህ? እሺ አትችልም። ችግር የለውም። ስለመለስክኝ ልመልስልህ። እኔ መልሼ ጥሩ። ታዲያ ኢየሱስ ክርስቶስ ምን እያለ ነው ሲባል እኔና አብ አንድ ነን ብሎ አብ የባህሪ አባቱ እንደሆነ የባህሪ ደግሞ እሱም ልጁ እንደሆነ እና ደግሞ ለአብ ያለው ሁሉ የእኔ ነው። አብን በሚያከብሩት ልክ ወልድንም ያክብሩት። ስለዚህ አብ አምላክ ነው፣ አብ ጌታ ነው፣ አብ መለኮት ነው፣ አብ ፈጣሪ ነው። ስለዚህ ወልድም ይኸው ባህሪው አለው ማለት ነው ከአብ እኮ። ምክንያቱም አንድ ነን ብሏል። ምክንያቱም የእኔ የሆነ የአንተ ነው፣ የአንተ የሆነ ሁሉ ደግሞ የእኔ ነው ብሏል ክርስቶስ አይደል? አልሸገርም። አለ ወንድሜ። የሌላው ቀጥልና መለስ። የእኔ የሆነ ሁሉ የአንተ ነው፣ የአንተም ደግሞ የኔ ነው ሲል ምን ማለት ነው ጌታ? ንግግርህን ቀጥል። ንግግሬን ሳይሆን ጥያቄን ስማኝ፣ መልስልኝ። የእኔ የሆነ ሁሉ የአንተ ነው፣ የአንተም የሆነ ሁሉ ደግሞ የኔ ነው ሲል ምን ማለት ነው? ንግግርህን ጨርስና ከዛ ብመለስ ይሻላል። አሁን እንደዚህ አይነት ወጥመድ ውስጥ ለመክተት ምናምን ከምትሞክረው። እሺ ሰጥቻለሁ። አንተ ገና ሌላ ሀሳብ ውስጥ ነው ያለኸው።
ምንም እንትን ሆነ ፖዚቲቭ ሆነም እየተዋየህም አይደለም። ወጥመድ ነው የምታስበው። የምን ወጥመድ ነው የምታወራው? በእናትህ በጣም ብዙ ደጋግመን እድል ሰጠን። እንትን ሌላ ነገር ውስጥ ኦልሬዲ ስላሰበ በጣም ችግር ነው። ኤኒዌይስ እኛ እንቀጥል። ወንድሞችና እህቶች ክርስቲያኖች ሁሌም ትርጓሜ አንብቡ። ኦኬ፣ ሁሌም ትርጓሜ አንብቡ። ምንድን ነው የሚለው? ቅድም ምናልኩት? እስቲ በእስልምና እኛና አላህ አንድ ነን ማለት የሚችል ሰው አለ ወይ ስል የለም። መሐመድም አይችልም። ኦኬ፣ አይችልም በቃ። ምክንያቱም አላህን ከሰው ጋር ያነጻጽሩም ሽርክ ነው ያለበለዚያ ሽርክ እንዴት ደግሞ አይቻልም በእስልምናው አይደል? ምክንያቱም ሽርክ አሻረኩ ማለት ከአላህ እኩል እነዛ ሰዎች ተጠሩ ማለት ነው። ስለዚህ ማንም አይችልም። ኢየሱስ ክርስቶስ እኔና አብ አንድ ነን ይላል። የእኔ የሆነልህ አንተ ነው፣ የአንተም ደግሞ እኔ ነው ይላል። ስለዚህ እኔና አብ አንድ ነን ሲል በምንድን ነው? አንድነት ማለት ምን ማለት ነው? ያን መሆን ማለት ነው። መሆንን ያሳያል። ስለዚህ አብ አምላክ ነው፣ አብ መለኮት ነው፣ አብ ሕያው ነው፣ አብ ጥንትም የነበረ ነው፣ ወደፊት የሚኖር ነው፣ አብ ፈጣሪ ነው። ስለዚህ ለአብ የተነገረው ሁሉ ለወልድም ይሆነዋል ማለት ነው። ወልድንም ይገልጿል ማለት ነው። ስለዚህ ምን ተባለ? ትርጓሜያችን ላይ አዩት። ይኸው የዘላለም ሕይወት የሚገኝበት ሃይማኖትም ወይም እምነት ማለት ነው አንተ ብቻ የባህሪ አምላክ እንደሆንክ ነው። አዎ የባህሪ አምላክ አንድ አምላክ ብቻ ነው። ይኸው ወዘፈነወከ ኢየሱስ ክርስቶስ ወልድከ የላከው ፈነወ ማለት ተላከ ማለት ነው። ወይም መላክ የላከው ኢየሱስ ክርስቶስም ይላል የባህሪ አምላክ እንደሆነ ያውቁ ዘንድ ነው። እንዲያውቁ መሆኑ ቢያውቁ በጎ ነው። ይሄም ቢያውቁ መልካም ነው። ለምን? የዘላለም ሕይወት የሚገኝበት እምነት ወይም ሃይማኖት ምን ስለሆነች? ይህች ስለሆነች አብን አምላክ ብሎ ወልድን አምላክ ነው የአብ የባህሪ ልጁ ነው አለማለት አብና ወልድ የሉትም አቶ ለዛ ሰው። ምክንያቱም ወልድ የሌለው ማን የለውም? አብ የለውምና። ኦኬ፣ ወልድ የሌለው አብ የለውምና በዚህ ሴንስ መሐመድ መናገር ይችላል? አይችልም። መሐመድ እኔና አላህ አንድ ማለት ይችላል? አይችልም። አንድ ሙስሊም ተነስቶ እኔና አላህ አንድ አይችልም። እንኳን እንደዚህ ማለት አይደለም አላህ ሙስሊሞችን ማናገር አይችልም ቀጥታ። እስቲ እኔን አላህ አናግሮኛል፣ እኔን በህልምም ይሁን በራእይ እግዚአብሔር ማን ነው አላህ አናግሮኛል የሚል እስቲ አንድ ይንገረን። በጣም የታዘብኩት ነገር አንድ ሙስሊም አላህ አናግሮኛል አያናግርም። አላህ ሲጀመር እኔ ያናገራችሁ ካላችሁ እስቲ ምስክር ስጡ። ግን ሲጠይቁ ራሳችሁ ለምንድን ነው አላህ የማያናግራችሁ? መኖሩ በምንድን ነው የሚታወቀው ታዲያ? አላህ እኛ እግዚአብሔር ያናግረናል። መንፈሱ በውስጣችን ሆኖ ይገስጸናል፣ ይመክረናል፣ ያበረታናል። አላህ ራሱ አናግሯችሁ ያውቃሉ? ከሌለ ካላናገራችሁ ማናገር የማይችል አምላክ አለ ወይ? ኤግዚስተንሱ በምን ይታወቃል ታዲያ? በምን ይታወቃል ህላዌው መኖሩ? እኛ በመጽሐፍ ቅዱስ እግዚአብሔር ከነ አብርሃም ጋር አውርቷል። እግዚአብሔር ከነ ሙሴ ጋር አውርቷል። እግዚአብሔር ከነ ዳንኤል ጋር አውርቷል። እግዚአብሔር ከነ ኤርሚያስ ጋር አውርቷል። ከነ ኤልያስ ጋር አውርቷል። እግዚአብሔር መላእክትን ልኮ መልእክቱን ያስተላልፋል። ራሱም ተገልጦ በወደደው በህልምም በራእይም ያናገራቸው ነበር። ኦኬ፣ እስቲ በእስልምናው አላህ በራእይ ወይም በህልም ተገልጦ ያናገረው ሰው አለ ወይ? ኢንዲቪዥዋል ያልኩት እኔ ጅብሪልን ሳይልክ በመሃል ጅብሪል ሳይገባ ራሱ አላህ ያናገረው ሰው አለ ወይ? ይችላል ወይ ሲጀምር? ያለበለዚያ አምላክ ለመኖሩ ምንድን ነው ፕሩፉ? አምላክና አማኝ ግንኙነቱ ምንድን ነው? አማኝ ከአምላኩ ጋር ግንኙነቱ ውስጥ በምን ነው የሚመዘነው? ጸጥ የሚል አምላክ ካለ የማይመልስ፣ የማይናገር፣ የማይገለጥ ካለ ምንድን ነው ፕሩፉ ታዲያ? ኦኬ፣ ስለዚህ ይሄንን ነው አንድ ክፍል ላሳያችሁ እና ወደ ሌሎች ሄዳለሁ። የዮሐንስ ወንጌል ምዕራፍ 6 ከቁጥር 20 እስከ 21 እንዲህ ይላል ጌታ። እሺ፣ የዮሐንስ ወንጌል ምዕራፍ 6 የዮሐንስ ወንጌል ምዕራፍ 6 እሺ፣ አንዳንዴ በደንብ አይ ቲንክ ይሄን ነገር ዲፕ ማየት አለብን ማለት ነው። አምላክ ራሱ ባህሪው ምንድን ነው የሚለውን አይ ቲንክ ማጥናት አለብን ብዬ አስባለሁ። ያለበለዚያ
ኢቭን አላህና እግዚአብሔር ልዩነታቸው ራሱ ግልጽ ብሎ የሚወጣበት ቶፒክ ነው ብዬ አምናለሁ። እሺ ለማንኛውም ልቀጥል። ኢየሱስ ክርስቶስ እንዲህ አለ። የዮሐንስ ወንጌል ምዕራፍ 6 እስቲ ወጥ እዚህ ጋር እንደሚል የላከኝ አብ አለ ጌታ፣ የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም አለ። እኔም በመጨረሻው ቀን አስነሳዋለሁ። ምን የላከኝ አብ ወደ ክርስቶስ ለመምጣት ማን ይስባል ማለት ነው? አብ ይስባል፣ አብ ያግዛል። ከዛስ ወደ ወልድ የመጣውን ደግሞ ወልድ ራሱ ምን ያደርገዋል? በመጨረሻው ቀን ያስነሳዋል። ኦኬ፣ በመጨረሻው ቀን ያስነሳዋል። ቀጥሎ ደግሞ እንዲህ አለ ጌታ። እስቲ አሁን ይሄንን እንግዲህ ለመሐመድ እየከተታችሁ አንብቡት። መሐመድ ይሄን ማለት ይችላል ወይ? ወይም ለአንድ ሙስሊም ይሄን ማለት ይችላል ወይ? የህይወት እንጀራ እኔ ነኝ፣ ከሰማይ የወረደ ህያው እንጀራ